ሰላም ሰላም ረመዳን ሙባረክ እንዲሁም መልካም የአብይ ጾም እያልን ዛሬ ለጤና ተስማሚ ለጾም የሚሆን የድንች ሾርባ እንሰራለን። በቅድሚያ መጥበሻችን ሲግል አንድ የቡና ማንኪያ ዘይት እናረግና ዘይታችን ሲበስል ሽንኩርታችንን አብስለን በደንብ አድርገን ምስሉ ላይ እንደምታዩት እናበስላለን። ሽንኩርታችን ሲበስል ካሮት እናረግና ካሮታችንን በደንብ አድርገን ከሽንኩርቱ ጋር አሁንም አብረን እንጠብስና እናበስላለን። በደንብ ካሮቱን ካበሰልን በኋላ ቲማቲማችንን ጨምርና በደንብ እናበስለዋለን። ከበሰልን በኋላ አንድ ቡና ማንኪያ የተፈጨ ዝንጅብል፣ አንድ ቡና ማንኪያ ታይም፣ አንድ ቡና ማንኪያ ኮረሪማ እንዲሁም ነጭ ሽንኩርት እናረግና በደንብ አድርገን እናዋህደዋለን። ከዛን ድንቻችንን እንጨምርና ድንቻችንን በደንብ አድርገን እንደዚህ ምስሉ ላይ እንደምታዩት እያዋሃድን እንጠብስና እናበስለዋለን። በስተመጨረሻም 2 ኩባያ ውሃ ወይም ደግሞ የአትክልት መረቅ አድርገን እንከድንና እናበስለዋለን። ልክ ሲበስልልን የእጅ መፍጫ እናመጣና ያዘጋጀነውን አትክልት እንደዚህ ምስሉ ላይ እንደምታዩት እናደቀዋለን። ከዛን ኮንሲስታንቱ ልክ እንደዚህ ሲሆንልን አንድ የሻይ ማንኪያ ኦሊቭ ኦይል እናደርግና በደንብ አድርገን እንደዚህ ምስሉ ላይ እንደምታዩት ካዋህነው በኋላ አንድ የቡና ማንኪያ ኮረሪማ፣ አንድ የቡና ማንኪያ ጨው እናደርግና አሁንም በደንብ አድርገን እናዋህደዋለን። በስተመጨረሻም የድንች ሾርባችንን እንደዚህ በቆንጆ ሁኔታ አሳምረን እናቀርባለን።